ሰላም ሰላማችሁ ብዝዝት ይበልልኝ። ዛሬም እንደተለመደው በአዲስ ቪዲዮ መጥቻለሁ። ከቪዲዮ በፊት ግን ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እንዳይረሳ። እስኪ ሁላችንም ወደ ቪዲዮ። ቶንሲል ማለት በጉሮሮአችን በጀርባ ክፍል ግራና ቀኝ የሚገኙ ትናንሽ ሞላላ ቅርጽ ያላቸው የሰውነት ክፍሎች ናቸው። እነዚህ ክፍሎች የሰውነታችን የበሽታ መከላከያ ስርዓት አካል ሲሆኑ ወይም በአፍንጫ በኩል ወደ ሰውነታችን የሚገቡ ባክቴሪያዎችን፣ ቫይረሶችን የመያዝ ኢንፌክሽን እንዳይፈጠር ይከላከላሉ። ብዙ ሰዎች የሚያውቁት በጉሮሮ ውስጥ በግልጽ የሚታየው የቶንሲል አይነት ብቻ ሲሆን በጉሮሮአችን በአፍንጫችን ዙሪያ 4 አይነት የቶንሲል ክፍሎች አሉ። ሰብስክራይብ እንዳይረሳ። እዚህ በመቀጠል የቶንሲል በሽታ ምልክቶች እናያለን። የጉሮሮ መቁሰል፣ ያበጠ ቀይ ቶንሲል ወይም እያንዳንዱ ጊዜ ነጭ ወይም ቢጫ ፕላስተሮች ያሉት፣ ለመዋጥ መቸገር። የቶንሲል እብጠት ምልክቶች ሲምፕቶማቲክ ኦፍ ቶንሲላይተስ ማለት ነው በእንግሊዝኛው። ቶንሲል በቫይረስ ወይም በባክቴሪያ ሲጠቃ የሚከተሉትን ምልክቶች ይታያሉ። ከምልክቶቹ ውስጥ ከባድ የጉሮሮ ህመም፣ በሚውጡበት ጊዜ የመላጥ ወይም የመዋጋት ስሜት፣ የቶንሲል እጢዎች ማበጥ፣ መቅላት ወይም ነጭ ቢጫ ምግል ነጠብጣብ ማውጣት፣ ከፍተኛ ትኩሳት ወይም የሰውነት ማንቀጥቀጥ፣ የአንገት ሊምፍ እጢዎችን ወይም ግላንድ ማበጥ፣ የአፍ ጠረን መለወጥ ወይም መጥፎ ሽታ፣ የድምፅ መጎርነን ወይም መዘጋት፣ ራስ ምታትና የሆድ ቁርጠት ወይም በተለይ በልጆች ላይ። ቶንሲል በሽታ እንዴት መከላከል ይቻላል? የቶንሲል እብጠት የሚመጣው ከሰው ወደ ሰው በቀላሉ የሚተላለፉ ጀርሞችን ወይም ቫይረስ እና ባክቴሪያዎችን አማካኝነት በመሆኑ የሚከተሉትን የንጽህና ልምዶችን በመተግበር መከላከል ይቻላል። ሁለተኛው ፋራንጃል ቶንሲላይተስ ወይም አድኖይድ የምንለው ነው። ፋራንጃል ቶንሲላይተስ ከአፍንጫ በስተጀርባ በጉሮሮ በላይኛው ክፍል ላይ የሚገኝ በመሆኑ በባዶ አይን አይታይም። ሶስተኛው ሊንጓል ቶንሲላይተስ ማለት በምላሳችን መሰረት ወይም በጣም በጀርባ ክፍል ላይ የሚገኙ ናቸው። አራተኛው ወይም የመጨረሻው ቱባል ቶንሲላይተስ ማለት ከጆሮ ወደ ጉሮሮ የሚወስደው ቱቦ በሚከፈትበት አካባቢ የሚገኝ ናቸው። ኦፕሬሽን ከመሰራቱ በፊት የሚያሳየን ምልክት። ኦፕሬሽን ከተሰራ በኋላ ደግሞ ልጅቱ እንደምትለው ቤት ውስጥ ሆኜ ቶንሲል እንዴት ማከም ይቻላል ብላ ነው የምትጠይቀው። አንድ ላይ ቪዲዮን አይተን እንመለስ። እንዳለ መግልን ኢንፌክሽን ሆኗልና መግል ያችሁት ነው። እኔ ሁል ጊዜ የምናገረውና ከባድ የሚባለው የቶንሲል ኢንፌክሽን ይሄ ነው። ነጭ ነገር ይወጣል ወይ እያልኩ ብዙ ጊዜ የምጠይቃችሁ የልጅቱ ጉሮሮ ላይ እንግዲህ ያያችሁት ይሄ ነው። እንግዲህ ልጅቱ በቤት ውስጥ እንዴት አድርጌ ላክመው እያለች ነው እየተናገረች ያለችው። አዝናለው። ይሄ ትክክል አይደለም። ይሄ በባክቴሪያ የመጣ ኢንፌክሽን ስለሆነ በቤት ውስጥ በሚደረግ ሕክምና የሚስተካከል ነገር አይደለም። ምናልባት እንደው ፔን የተወሰነ ቢቀንስ እንጂ ባክቴሪያው ሊያጠፋ የሚችል በቤት ውስጥ የሚዘጋጅ ምንም ነገር የለም። የሚያስፈልጋት ሕክምና አለ። እንግዲህ የመጀመሪያ ኢንካውንተሯ ወይም ደግሞ የመጀመሪያ ያጋጠማት ኢንፌክሽን ከሆነ በመድኃኒት በማከም ማስተካከል ይቻላል። ምናልባት ግን ከዚህ በፊት በጣም ተደጋጋሚ የሆነ የቶንሲል ኢንፌክሽን ልክ እንደዚህ አይነት የሚያስቸግራት ከሆነ በአመት ከ7 ጊዜ በላይ፣ በ2 ዓመት በተከታታይ ከ5 እና ከዛ ጊዜ በላይ፣ በ3 ዓመት ተከታታይ ከሆነ ደግሞ ከ3 እና ከዛ በላይ ከሆነ የኔት ሰርጀሪ መሰራት አለብሽ። ይሄ ስታንዳርዱ ህክምና እንደ ዓለም አቀፍ ሁኔታ ያለው ህክምና ይሄ ነው። ኦፕሬሽኑ ሊያስፈልግሽ ይችላል ማለት ነው።